የበለዓም ንጉስ ባላቅ ከፊት የሚመጣ እስራኤል የሚባል ህዝብ አለ። ይሄንን ህዝብ በጦርነት ከመግጠማችን በፊት ይሄንን ህዝብ መጀመሪያ መግጠም ያለብን መንፈሳዊ ጦርነት ነው። በእርግማን ጎበዝ የሆነ ሰው እንፈልጋለን አለ። ከዛ ማን ጋር መጡ? በለዓም ጋር መጡ። ጎልያድ የተመረጠው በሰውነቱ አይደለም። ጎልያድ የተመረጠው በእርግማን አቅሙ ነው። ጎልያድን ሰውነት አይቶ ፈሩ የሚል ቃል የለም። ያስፈራቸው ቃሉ ነው። ሰውየው በእርግማን ኃይለኛ ነው። ልክ ሰውየው መናገር ሲጀምር ሰዎቹ መሳሪያ ይዘዋል፣ አቅም ከዳቸው። ሰዎቹ ፖቴንሻል አላቸው፣ ለውጊያን የወጡት ፈረሶቻችን ብዙ ነገር ይዘዋል። ሰውየው ተነስቶ መራገም ሲጀምር እርግማኑ ተቆጣጠራቸው። ፊዚካሊው ጦርነት ከመጀመሩ በፊት ፊሊስጤማውያን ያደረጉት ነገር አንድ ነው። በመካከላቸው በእርግማን ተራግሞ እርግማኑ ቶሎ የሚደርስለት ሰው ፈለጉ። ከመካከላቸው መረጡና ማንም አመጡት? ጎልያድን። ጎልያድ የተመረጠው በሰውነቱ ብቃት አይደለም። ጎልያድ የተመረጠው በእርግማን አቅሙ ነው። ጎልያድ ተነሳና ይላል ከመካከላቸው አንድ ሰው አስነሱ። እኔን የሚገጥም ሰው ምን ላለው? እኔና ህዝቤ ምን እንሆናለን? ባሪያ እንሆናለን። ጎልያድ መናገር ሲጀምር ሰዎቹ ምን አሉ? ፈሩ፣ አቅም ከዳቸው። በረከት ማለት ባላችሁ አቅም ልክ መለቀቅ ማለት ነው። እርግማን ማለት ደግሞ አቅም እያላችሁ መታሰር ማለት ነው። ሰውየው ምንድነው ያረጋቸው? መራገም ጀመረ። መሳሪያ ይዟል፣ መተኮስ አይችሉም፣ ታስረዋል። ጉልበት አላቸው፣ መዋጋት አይችሉም፣ ታስረዋል። ሰውየው ያሰራቸው በምንድነው ሲባል በእርግማኑ ቃል እና ያረገማቸው አንድ ቀን አይደለም 40 ቀን ሙሉ። የሰውየው ቃል ላይ እንደዚህ እንደምናወራው ኖርማል ቃል አይደለም። አስቡት፣ እዚህ ሆኖ ማውራት ሲጀምር መሮጥ ነው የምትጀምሩት። የሆነ ነገር መጣብኝ ማለት ነው የምትጀምሩት። የማለት ሰውየው ቃሉ ፓወርፉል ነው። ደስ የሚለው በዚህ 40 ቀን እርግማን ውስጥ እግዚአብሔር በዚህ እርግማን ውስጥ እርግማኑ እንዳይነካው የጠበቀው አንድ ሰው ነበር፣ ዳዊት የሚባል። ህዝቡ ሲረገም አብሮ አልነበረም። ህዝቡ ሲረገም ህዝቡ ላይ ያ ሁሉ የእርግማን ቃል ሲወጣ ዳዊት የሚባለው ሰው ተጠብቆ ብቻውን ያለ ሰው። ህዝቡ በሙሉ ታስሯል። ዳዊት ከእርግማን ነፃ ነው። ዛሬ በእናንተ ህይወት ላይ ይናገራል። ሰፈሩ በሙሉ በእርግማን ታስሮ ቢሆን፣ ሰፈሩ በሙሉ አቅሙ ታስሮ ቢሆን እናንተ መፈታት እንዲሆንላችሁ ጸልያለሁ። መለቀቅ መዘርጋት እንዲሆንላችሁ ጸልያለሁ።